በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወሰሙኑ ለታኅሣሥ በዛቲ ዕለት ኮነ በዓለ ጌና ዘውእቱ በዓለ ልደት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሣሥ 28 በዚች ዕለት የጌና በዓል ሆነ። ይኸውም የልደት በዓል ነው። ይህም እንዲህ ነው። በአምላካችን በረቀቀ ጥበቡ ሰዎች ሁሉ ይቆጠሩ ዘንድ ስማቸውንም ይጻፉና ይመዘገቡ ዘንድ ከንጉሥ ቄሳር ትእዛዝ ወጣ። ስለዚህም ከእመቤታችን ከከበረች ድንግል ማርያም ጋር ሊቆጠር ዮሴፍ ከናዝሬት ወደ ቤተልሔም የእርሱንና የቡርክት ድንግል ማርያምን ስም ሊያስመዘግብ ወጣ። እርሱ ከይሁዳ ነገድ ከዳዊት ወገን ነውና፣ ቤተልሔምም የዳዊት ቦታው ናትና የከበረ ወንጌል እንደተናገረ። ከዚህም በኋላ ከዚያ ሳሉ የምትወልድበት ቀን ደረሰ። የበኩር ልጇንም ወለደች። አውራ ጣቱንም አሰረች፣ በጨርቅም ጠቅልላ በበረት አስተኛችው። ለማደሪያቸው ቦታ አልነበራቸውምና በዚያም ሰፈር እረኞች ነበሩ። ሌሊቱንም በየተራቸው ተግተው መንጋቸውን ይጠብቁ ነበር። እነሆ የእግዚአብሔር መልአክ አጠገባቸው ቆመ። የእግዚአብሔርን መልአክ ብርሃን በላያቸው በራ። ታላቅ ፍርሃትንም ፈሩ። መልአኩም ለእናንተና ለመላው ዓለም ደስታ የሚሆን ታላቅ የምስራች እነግራችኋለሁና አትፍሩ አላቸው። እነሆ ዛሬ በዳዊት አገር መድህን የሆነ ጌታ ክርስቶስ ተወልዷልና፣ ለእናንተ ምልክቱ እንዲህ ነው። ሕፃኑ አውራ ጣቱን ታስሮ በጨርቅ ተጠቅልሎ በበረት ውስጥ ተኝቶ ታገኙታላችሁ አላቸው። ድንገትም ከዚያ መልአክ ጋር ብዙ የሰማይ ሰራዊት እግዚአብሔርን እያመሰገኑ በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ለሰው በጎ ፈቃድ እያሉ መጡ። ከዚህም በኋላ መላእክት ከእነርሱ ዘንድ ባረጉ ጊዜ እነዚህ እረኞች ሰዎች እርስ በርሳቸውን ወደ ቤተልሔም ሂደን ይህን እግዚአብሔር የገለጠልንን ነገር እንወቅ አሉ። ፈጥነውም ሄዱ። ማርያምንና ዮሴፍን ሕፃኑንም በበረት ውስጥ ተኝቶ አገኟቸው። አይተውም የነገሯቸውን ስለዚህ ሕፃን እንደሆነ አወቁ። እረኞች የነገሯቸውን የሰሙ ሁሉ አደነቁ። እረኞችም ለሕፃኑ ሰግደው እግዚአብሔርን እያመሰገኑ ወደ ቦታቸው ተመለሱ። ከወገናችን ሰው ሆኖ ለጎበኘንና ይቅር ላለን እግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰላም ለበዓለ ጌና ዘኢኮነ ንትጋም ልደተ ክርስቶስ ሰዓተ ጸጋ እስማልጸቀት ወበጻት ከመትለዶ በስጋ ዮም ለተጽፎ ምስለ ብዙሃን እንግልጋ ሀገረ ዳዊት ማርያም አሪጋ። በዚችም ዕለት ደግሞ በእንዴናው አገር ሰዎች 150 ወንዶች 24 ሴቶች በሰማዕትነት ሞቱ። ሊም ቀድሞ ከሃዲያን ነበሩ። የእንዴናው መነኮንን የከበረው ሶርያዊ ጳውሎስን ለሚያሰቃየው ጊዜ ከዚያ ነበሩ። ሲያሰቃየውም ይመለከቱ ነበር። መኮንኑም ችንካሮችን በእሳት አግለው ዓይኖቹን እንዲያወልቁ አዘዘ። ይህንንም ባደረጉበት ጊዜ ዓይኖቹ ወለቁ። ከወህኒ ቤትም ጣሉት። በማግስቱም እሊህ ሰዎች ሊያዩት በሄዱ ጊዜ ያለምንም ጉዳት ድኖ ጤነኛ ሆኖ አገኙት። የክብር ባለቤት ጌታችን ክርስቶስ አድኖታልና። ይህንንም ድንቅ ተአምር አይተው እጅግ አደነቁ። ጣዖቶቻቸውን ምንም መስራት እንደማይችሉ አስተዋሉ። የክርስቲያኖች አምላክ እርሱ እውነተኛ አምላክ እንደሆነ አወቁ። ወደ ከበረ ጳውሎስ ሄደው ሰገዱለት፣ እንዲጸልይላቸውም ለመኑት። እርሱም ባረካቸው። እግዚአብሔር እምነታችሁን ተቀብሎ ከሰማዕታት ጋር ይቁጠራችሁ አላቸው። ከዚህም በኋላ ወደ መኮንኑ ቀርበው በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመኑ። መኮንኑም ራሶቻቸውን ቁረጡ ብሎ አዘዘና ቆረጧቸው። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታት ጸሎት ይማረን ለዘላለሙ አሜን። ሰላም ለክሙ ማይባራነ እደው ወአንዘ ኮንክሙ ስማ ዘበ ሃይማኖት ነጺረክሙ ገሃደ ግብረ ጳውሎስ ሰማየትም ድረ መልህዋ አይኖ በአውደ መኮንን መስት ከመህብረ ገጹ ብሩህ ወአይኑ ክሱድ። በዚችም ቀን የአባቶቻችን የአብርሃም የይስሐቅ የያዕቆብ መታሰቢያ ነው። እግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰላም ለክቡ ክቡራን እደው ምጓለ መሕያው አብርሃም ይስሐቅ ወያዕቆብ ዘዝክርክሙ ፍትውም ስጋ ክሙ መዋቲ ከመስጋ ኩሉ አበው በሀገረ ዳዊት ዮም ተወልደ ሕያው። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሣሥ 29 በዚች ቀን የከበረ የተመሰገነ ታላቅ የልደት በዓል የሆነ የጌታችንና የመድኃኒታችን ኢየሱስ ክርስቶስ ከእመቤታችን በከበረች ድንግል ማርያም የተወለደባት ዕለት ከበዓላት ሁሉ ተለይታ ከፍ ከፍ ያለች ናት። በዚችም ዕለት ከኤፍሬም ወገን መስፍኑ ኢያሱ ተወለደ። በዚችም ዕለት የከበሩ የያዕቆብ የፈሊስ የሌላው ሰማዕት የቴዎድሮስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት የሮሃ ንጉሥ አቃርዮስ አረፈ። በዚችም ዕለት ሰምኑድ ከሚባል አገር ገመላዊው ቅዱስ ቆሪል አረፈ። በዚችም ቀን የአክሚም ሰማዕታት መታሰቢያቸው ነው። ዛቅረብኩማ ኃይሌታ ዘኪርያ ይላፈም ለተጸምዱ ከዘልፈለላ አነብተወ ከብዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለቱ ክፈ ምላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕቶ ጻድቃን ደናግል አድዮ መነኮሳት ሄራን ባርኩ ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቆኑ ሕፃን ለዘ ጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘ ተርጎሞ በልሳን አዲስ
ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ በዓሉን የበረከት በዓል ያድርግልን። ሰላም ያሳደር አምላክ ሰላም ቀን ያውለን።